ሰላም የተወደዳችሁና የተከበራችሁ የገሞራ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስያል። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት መረጃዎችን በማስቀደም ጀመር። በአማራ ክልል ከፍተኛ ውጥረት በሰፈነበት ሰሜን ወሎ ዞን ራያ ቆቦ ወረዳ ውጊያ መከፈቱ ተሰምቷል። በውጊያው የአገዛዝ ጦር፣ የፋኖ ኃይሎችና የትግራይ ኃይሎች ተሳትፈውበታልም ተብሏል። በሌላ በኩል አርበኛ ዘመነ ካሴ ከሰባት ያላነሱ የኢትዮጵያ ፖለቲካ ድርጅቶች ጋር ሲያደርግ የነበረውን ድርድር ተጠናቆ ሁሉም በጋራ የአብይን አገዛዝ ለመታገል መወሰናቸውን ገልጸዋል። የተባበሩት መንግስታት ድርጅት ወደ ጦርነት ውስጥ እየገቡ ያሉት ህወሓትና ብልጽግና ችግራቸውን በድርድር ይፍቱ ሲልም ጠይቋል። ብልጽግና አዲስ ባቋቋመው በደቡብ ምዕራብ ኢትዮጵያ ክልል ከህፃናት እናቶች በጀት ላይ ተቀንሶ ለባለስልጣናት የተገዛውን የቅንጦት ስልክ እያነጋገረም ነው። በድሬዳዋ ትልቁ በሆነው ታይዋን የገበያ አዳራሽ የሚሰሩ ነጋዴዎች ሱቆቻቸው በአገዛዙ ታሽጎ ከስራ ውጭ እንዲሆኑም ተደርጓል ተብሏል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነኝና መሰል መረጃዎችን በዝርዝር የምናሰማችሁ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን። ቀጥታ ወዳገኘናቸው መረጃዎች አመራን። ወደ ቀዳሚው መረጃችን ስናመራ አርበኛ ዘመነ ካሴ ከሰባት ያላነሱ የኢትዮጵያ ፖለቲካ ድርጅቶች ጋር ሲያደርግ የነበረውን ድርድር ተጠናቆም ሁሉም በጋራ የአብይን አገዛዝ ለመታገል መወሰናቸውን ገለጹ። የስዊዘርላንድ ታዋቂ ጋዜጣ የሆነው በነሐሴ 15 ቀን 2026 እንደ አውሮፓውያን አቆጣጠር ከአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ጋር ያደረገውን ሰፊ ቃለ መጠይቅን ለነጻነትና ለእኩልነት እታገላለሁ በሚል ርዕስም አስነብቧል። በቃለ መጠይቁ ላይ አርበኛ ዘመነ ካሴ እንደገለጹት የፋኖ ኃይሎች የተዋሃደ ህዝብ መፍጠራቸውንና ጠቅላይ ሚኒስትር አብይ አህመድን ከስልጣን ለማስወገድ ፋኖ ከአፋር፣ ከጎምዝ እንዲሁም ከሶማሊያ ኃይሎች ጋር ውይይት ማድረጉንና ከአገዛዙ ውድቀት በኋላ የጋራ ሀገር ለመገንባት መስራቱን ገልጸዋል። ከትግራይ ኃይሎች ጋር በተያያዘ በሁለቱ ህዝቦች መካከል የነበረውን ግጭት ለስልጣን ማስጠበቂያ እንደተጠቀመበትና በአሁኑ ወቅት የጋራ ጠላት የሆነውን የአብይ አህመድ አገዛዝን ለመጫል የጋራ ስትራቴጂካዊ ግንኙነት መኖሩ አስፈላጊ መሆኑንና ከሌሎች ድርጅቶች ጋር እንዲሁም ከትግራይ ኃይሎች ጋር ጭምር ጥምረት መፍጠራቸውንም አስታውቀዋል። ባለፉት ዓመታት የተደረገው ጥረት ፍሬ አፍርቶ ከሸዋ፣ ወሎ፣ ጎንደር፣ ጎጃም እንዲሁም ከወለጋ አካባቢዎች አሉ የፋኖ ኃይሎች እንዲሁም በአንድ በተዋሃደ እዝ ስር መሰብሰባቸውን ዘገባው ጠቅሷል። ትግሉ የአማራ ህዝብ ህልውና ከማረጋገጥ ባለፈ የኢትዮጵያን መበታተን ለማስቀረት ያለመ መሆኑን አርበኛ ዘመነ ካሴም አስረድተዋል። ከአብይ አህመድ አገዛዝ ውድቀት በኋላ የተሻለችውና አብረው ለመኖር የሚያስችል ሀገር ለመገንባት ከጎምዝ፣ በኤርትራ፣ ሶማሊያና ኦሮሞ ኃይሎች ጋር ውይይት ማድረጉንም አክለዋል። የድሮንና የከባድ መሳሪያ ጥቃትን በተመለከተም አገዛዙ በሲቪል ማህበረሰብ ትምህርት ቤቶችና ተቋማት ላይ ያለምንም ልዩነት ጥቃት እየፈጸመ መሆኑንም አርበኛ ዘመነ ካሴ ለጋዜጣውም ተናግረዋል። በተለይም ከአንድ ወር በፊት በቅድስት አርሴማ ገዳም ላይ የተፈጸመውን ጥቃት በማንሳት አገዛዙ የተባበሩት አረብ ኤምሬትስ ባቀረበላቸው የቱርክ ድሮኖች መጠቀሙንና የእስራኤል ቴክኒሻኖችን እንዲሁም የውጭ ወታደራዊ አማካሪዎችን ጣልቃ ገብነት መኖሩን አመላክተዋል። ይህንን የአሜሪካና የአውሮፓ መንግስታት በሚገባ እንደሚያውቁትም አብራርተዋል። በዚሁ የጋዜጣ ዘገባ ሁለተኛ ክፍል ላይ የኦስሎን የውስ ዩኒቨርሲቲ ኮሌጅ ፕሮፌሰር ኮኒቺ ትሮፓል አስተያየታቸውንም ሰጥተዋል። ፕሮፌሰሩ የፋኖ እንቅስቃሴ ሰፊ የገጠር ህዝብ ድጋፍ ያለው ቁልፍ ኃይል መሆኑን ጠቅሰው በአማራ ክልል የተጠቃለለው የግጭት ድንበር ተሻግሮ ከሱዳን እስከ ቀይ ባህር ድረስ በመስፋፋት ቀጠናዊ ጦርነት ሊያስከትል እንደሚችልም ዘገባውን አመላክተዋል። በተጨማሪም አብይ አህመድ የጋራ ጠላት አድርጎ በመፈረጅ በአማራና በትግራይ ኃይሎች መካከል የስልት ጥምረት ሊፈጥር የሚችልበት እድል መኖሩን ጋዜጣው በትንታኔው አካቷል። የተባበሩት መንግስታት ድርጅት ወደ ጦርነት ውስጥ እየገቡ ያሉ ህወሓትና ብልጽግና ችግራቸውን በድርድር ይፍቱ በማለት ተናግሯል። የብልጽግናው አገዛዝና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምጽ እንዲሰሙ ሰዎችን እየጎዱ ያሉ ችግሮችን የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የተባበሩት መንግስታት ድርጅትም ጥሪ አቅርበዋል። የድርጅቱ የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪም እኒያው ዞሎ የህዝብ ፍላጎት መሰረታዊ ህልውናቸውን ማስጠበቅና ጦርነቱ እንዳይባባስ መከላከል እንደሆነም አስታውቋል። ኦዞሊያኖሉ ጥሪውን ያቀረቡት በትግራይ ክልል የድሮን ጥቃቶችና
ተደጋጋሚ ውጊያዎች እየተከሰቱ በሚገኝበት ወቅት ነው። ከትናንትና በስቲያ በራያ አካባቢ ለጥቂት ሰዓታት የቆየ ተኩስ ልውውጥ እንደተከሰተ የዓይን እማኞችም ነግረውናል ሲልም ዶቼ ቬለም ዘግቧል። ከዛ በፊት ባላማጣ አካባቢና በሸራሮ የድሮን ጥቃቶች የተፈጸሙ ሲሆን ኢትዮጵያና ሱዳን በሚዋሰኑበት ሸረሪና የተባለ አካባቢ ውጊያም ተደርጓል። የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬስ ባለፈው መጋቢት በኢትዮጵያ ድርጅቱ አስተባባሪ አድርገው የሾሟቸው ናይጄሪያዊ ኦዞና ኦዲሎግን ተፋላሚ ኃይሎች ወደ ድርድር መመለስ እንደሚገባቸው ወትተዋል። ወደ ሌላኛው መረጃችን ስናመራ በአማራ ክልል ከፍተኛ ወታደራዊ ውጥረት በሰፈነበት ሰሜን ወሎ ዞን ራያ ቆቦ ወረዳ ውጊያ እየተከፈተ ሲሆን በውጊያውም የአገዛዝ ጦር ኃይሎችና የፋኖ ኃይሎች ተሳትፈዋል ተብሏል። በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ቀጠና ጠዋት 1 ሰዓት ጀምሮ ውጊያ መክፈቱንም የሚዲያችን መረጃ ምንጮችም ተናግረዋል። በአገዛዝ ጦር በፋኖ ኃይሎች እንዲሁም በትግራይ ኃይሎች መካከል ለወራት ከፍተኛ ኃይል በቀጠናቸው መሰማራቱን ተከትሎ ከፍተኛ ወታደራዊ ውጥረት መስፈኑ መዘገባችን ይታወቃል። በዛሬው ዕለት ታዲያ ቆቦ ወረዳ የአማራና የትግራይ ኃይሎች በጥምረት ተሰልፈው ከአገዛዝ ጦር ጋር ተዋግተዋል ሲሉ ነው የአካባቢው የመረጃ ምንጮቻችን ለሚዲያችንም የተናገሩትም። በተለይም በወረዳው ጮቢ በርዋልካ መንደርና አዲስ ቀኛ አካባቢ በከባድ መሳሪያ የታገዘ ውጊያ ተከፍቶ ማርፈዱንና የመረጃ ምንጮቻችን የተናገሩ ሲሆን ለአጭር ሰዓታት በቀጠለው በዚያ ወደ ውጊያው የደረሰው ሰብአዊና ቁሳዊ ኪሳራ ለማወቅም አልተቻለም ያሉት የመረጃ ምንጮቻችን በቀጠናው የተከፈተው ውጊያ ተከትሎ ከወልዲያ ወደ መቀሌ የሚደረጉ ተሽከርካሪ እንቅስቃሴዎች ሙሉ በሙሉ ቆመዋል ነው የተባለው። በተጨማሪም የብልጽግናው አገዛዝ በቆቦ ከተማ የተሽከርካሪዎች እንቅስቃሴ ከልክሎ አርፍዷል ተብሏል። የፋኖ ኃይሎችና የትግራይ ኃይሎች የከፈቱት ውጊያ ተከትሎ ወደ አዲስ ቀኝ ተንቀሳቅሶ የነበረው የአገዛዝ ጦር ወደ ጮቢ በርካ መሸሹን የፋኖ የመረጃ ምንጮች ጨምረውም ተናግረዋል። በአካባቢ የተቀሰቀሰው ውጊያ ከሰዓታት በኋላ ጋብ ያለ ቢመስልም ወታደሩ ጥረቱ ግን ተባብሶ ቀጥሏል ያሉት የመረጃ ምንጮቻችን አሁን ላይ በቀጠናው ተከታታይ የድሮን ቅኝት እየተደረገ ይገኛል ተብሏል። በተመሳሳይ በክልሉ ጎጃም ቀጠና ቋሪትና ደባር ወረዳዎች በአገዛዝ ጦርና ፋኖ ኃይሎች በተደረገው ውጊያ ከፍተኛ ጉዳት ተመዝግቧል ሲሉም የፋኖ የመረጃ ምንጭም ተናግረዋል። በዛሬው ዕለት የፋኖ ኃይሎች በደዋ ሰፈር ወረዳ ዱርቤቴ ከተማ አቅራቢያ ጁፌታ የተባለ አካባቢ በከፈተው ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን የፋኖ የመረጃ ምንጮችም ተናግረዋል። በተጨማሪም በትናንትናው ዕለት በቋሪት ወረዳ ገነት አቦ ከተማ አቅራቢያም የፋኖ ኃይሎች በአገዛዝ ጦር ካምፕ ላይ በከፈቱት ውጊያ በርካታ ወታደሮች መገደላቸውም ተሰምቷል። በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረግ ውጊያ በክልሉ ማዕከላዊ ጎንደር ዞን ደንቢያ ቀጠና የቀጠለ ሲሆን በዛሬው ዕለትም ከደልጊ ከጭልጋ ከተማ ጫምባ የተለያዩ አቅጣጫዎች ከተንቀሳቀሱ ጦር ጋር ከባድ ውጊያ ማድረጋቸውን የፋኖ ኃይሎችም አስታውቋል። በተለይም ጭንባምባ ተራራ የተባለ አካባቢ የተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል ነው የተባለው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።